ሰላም እንዴት ናችሁ ጓደኞቼ? ዛሬ የምናወራው አንድ ስኮላርሺፕ ነው። ፈረንሳይ ውስጥ የሚገኝ ነው። እሱን የመረጥኩበት ምክንያት ምንድነው? ሁሉንም ዲፓርትመንት ያጠቃልላል። አንድ ዌብሳይትም አለ ማሳያችሁ የፈለጋችሁትን የትምህርት አይነት የሚያጠቃልል ማለት ነው። ስለዚህ ሁሉም ሰው እዚህ ዌብሳይት ላይ ሁሉንም ነገር ያገኛል ማለት ነው። ሁሉም ኢንፎርሜሽን አለው። እኔን ተቀብሎኝ ነበር እዚህ ጋር አምና ላይ ከዚህ ስኮላርሺፕ አሁን ከምላችሁ ፈረንሳይ የእንግሊዘኛ እንትን አይጠይቅም። ቢጠይቅም ምንድነው የምታደርጉት? ከዲፓርትመንታችሁ አጽፋችሁ መውሰድ ትችላላችሁ። ሌላ የስኮላርሺፕ አዋርድ አለው፣ ብር ይሰጣሉ። በቃ በጣም ብዙ ነገር አለው። እናወራለን ውስጥ ላይ ገብተን እሱ ላይ ያለውን በደንብ እናያለን። አሪፍ ነው፣ ይጠቅማል ብዬ አስባለሁ። ከዛ በፊት አንድ ነገር ልበል። ምንድነው የረጅም ጊዜ እቅድ ይኖረን ማለት ተስፋ መቁረጥ ምናምን አያስፈልገንም። አንዳንዴ እንትን ሊያጋጥማችሁ ይችላል። ምንድነው የሆነ ነገር አፕላይ ስታደርጉ ሰው ሁሌ ለትምህርት ተማሪ ምናምን ሊላችሁ ይችላል። ይበል ችግር የለውም ማለት እናንተ እኮ ህይወታችሁ የምትኖሩት እናንተ ናችሁ እንጂ ማንም ሰው አይደለም። ቤተሰብን ጨምሮ እኔ አፕላይ ሳደርግ አፍሪካ ሀገር ብዙ ቦታ ነበርኩና አንዳንዴ ቤተሰብ ጨምሮ እንትን ይላችኋል፣ ይስቅባችኋል ሁሉ ገና ስትጀምሩ። አሁን ራሱ አፕሊኬሽን ውጭ ልትሄድ በጣም ነው የሚስቁ። በቃ ችግር የለውም ማለት እናንተ የምትኖሩት ኑሮውን እናንተ ናችሁ። ተመሳሳይ ኑሮ ላለመኖር የተሻለ ለመኖር ሰው ብዙ እንትን ያደርጋል፣ መስዋዕትነት ይከፍላል። ስለዚህ ብዙም ዋጋ አትስጡት ማለት ሰውን አዳምጡ። አንዳንዱ ሰው ፖዚቲቭ አይቶት ጥሩ አይቶ እናንተ ጥሩ ቦታ እንድትሆኑ ትዳር ይዛችሁ እንድትቀመጡና ማፍስ ከፖዚቲቭ አይቶት ነው። ይሄ ችግር የለውም፣ እውነት ነው። ግን አግብቶም ሰው ትምህርት መማር ይችላል፣ ሳያገባም መማር ይችላል፣ ሌላም ቦታ እንትን ማለት ይችላል። ስለዚህ አንዳንዴ ተጽዕኖው እናንተን ጋይድ ሊያረጋቸው አይገባም። እናንተ ነው ጋይድ ልታደርጉት የሚገባው። ማለት የአብዛኛው ሰው መንገድ እንደዚህ ነው ከተባለ በዛ ብቻ መሄድ የለብንም አይደል እንዴ? ማለት እኔ የሚጠቅመውን አያለሁ ማለት እመርጣለሁ። ሰው ሲመክረኝ ሁሉንም ሰማለሁ። አንዳንዱ ሰው ከፖዚቲቭ አይቶት ነው፣ አንዳንዱ ደግሞ ዝም ብሎ አብዷል ሁሉ። እኔ ፈረንሳይ ደርሶኝ ይሄን ስተወው በሆነ ምክንያት ትቼው ነበርና በቃ አብዶ በቃ ምንም እንትን አይልም ነው የሚላችሁ። ማለት ማሰብ አቁሟል ምናምን ይላችኋል ሁሉ ትሰማላችሁ። ግን ምንም ችግር ትንሽ ሰዎች አሉ የሚያበረታቷችሁ። ግን እኔ ትኩረት አልሰጠውም። ምክንያቱም እኔ አውቀዋለሁ አይደል? ስለዚህ እያንዳንዱን ነገር ከውስጥ አውጥቼ ማስረዳት አይጠበቅብኝም። ብኖረው እኔ ነኝ። የሆነ ነገር እንደሚገጥመኝ አውቅ ነበር። ነገ ላይሆን ይችላል፣ ነገ በኋላ ላይሆን ይችላል። ግን በሆነ ጊዜ የተሻለ ከዚህ የተሻለ እንደምገባ አውቀው ነበር እና ሰው አይገባውም ማለት እያንዳንዱ ነገር ማስረዳት አይጠበቅባችሁም። የራሳችሁ ህይወት ስለሆነ ምንም ችግር የለውም። ሪስኩ የምትወስዱ እናንተ ናችሁ። ብዙ ተስፋ መቁረጥ ሁሌ ተማሪ ናችሁ ሁሌ ምናምን ቢላችሁ ሰው ብዙም እንትን አይበላችሁ። ያለ ትምህርት ታዲያ እኔ እዚህ እንዴት ልመጣ እችላለሁ? ሲጀመር እንዴ ዘመድ የለኝ። በዲቪ አይደለም የመጣሁት፣ በዘመድ አይደለም፣ በትምህርት ብቻ ነው። መማር ነበረብኝ፣ ብዙ ዋጋ መክፈል ነበረብኝ። ከዛ ውጪ ምንም ነገሮች እንትን አይሉም። ከአፍሪካ ራሱ መጀመር የምር ነው ማውራችሁ። ከአፍሪካ መጀመር ዋጋ እንትን በጣም ዋጋ አለው። እኔ ኬፕታውን መሄዴ ምን ያክል ኮንፊደንሴ እንደጨመረው፣ ምን ያክል ነገሮችን በተለይ ጎግል ማድረግ ዩቲዩብ ማድረግ እንዴት እንደሚጠቅም ያየሁት ከዛ ከሄድኩ በኋላ ነው። እኔ አልሆንም ምለው ነገር የለም። የምር ነው ማውራችሁ። ለጉራ ምናምን ሊመስላችሁ ይችላል፣ ግን አውቃለሁ የኛ ባህል አይደለም። ግን ጉራ ሳይሆን ይሄ እናንተን ለማበረታታት ልላችሁ ፈልጌ ነው። ማለት አላደርገውም ምለው ነገር አይኖርም። ብዙ ጊዜ በቃ የሆነ ነገር ሲሆን አሁን እንደማደርግ ምክንያቱም በቃ ጉግል አለ፣ ታነባላችሁ፣ ምን ትላላችሁ፣ ከዛ በኋላ አደርገዋለሁ ትላላችሁ። ለራሳችሁ ንገሩት፣ በቃ እችላለሁ። እኔ ብዙ ቻሌንጅ ስላሳለፍኩ ነው ማወራችሁ። የምር ያን ሁሉ ተቋቁማችሁ ማለፍ አለባችሁ። ስለ ባለፈው ቪዲዮ አንድ ደቂቃ ልበል። ምንድነው በጣም ቴንኪው ሰብስክራይብ ያደረጋችሁ፣ ላይክ ኮሜንት ያደረጋችሁ አላችሁ። ግን ዩቲዩብ ላይ ማንም ኮሜንት አላደረገም። አንድ ልጅ ብቻ ነው ያደረገው ኢትዮጵያ ውስጥ። አንድ ደግሞ ሌሎች ኦፍ ኮርስ አያደርጉም፣ አልጠብቅም እንዲያደርጉም። እንግሊዘኛ አይደለም ማወራው፣ ጓደኞቼ ከሌላ ሀገር ያሉት። አንድ ብቻ እንዲያውም አድርጓል እና ሰብስክራይብም አልተደረገም። ለምን እንደሆነ አልገባኝም። በአብዛኞቻችሁ ኢሜል አልከፍትልን አለ ምናምን አላችሁ። ያለ ኢሜል ስለ ስኮላርሺፕና ስለ ውጭ እድል ማውራት አንችልም። ሶ ምንድን ያስፈልገናል? ኢሜል ያስፈልገናል። ሁሌም ቁርጠኛ መሆን አለብን። ኢሜል
2 ደቂቃ ነው ለመክፈት፣ ቀላል ነው። አሁንም እንዳልኳችሁ ጎግል አድርጉ። ካስፈለገም ዩቲዩብ መስራት ካለብኝ እሰራለሁ። ግን 2 ደቂቃ how to open email or gmail አለቀ። በጣም ቀላል ስቴፕ። ስማችሁን ትሰጡታላችሁ፣ ቁጥራችሁን ኮንፊርም አድርጉ፣ ፓስወርድ ይላል፣ አለቀ። ቀላል። ሶ እንደዚህ ማድረግ አለባችሁ። ኢሜል የግድ ነው፣ አንዱና የመጀመሪያው። መቼም በሌላ ሚዲያ ፕላትፎርም ዩኒቨርሲቲውን ወይም አፕሊኬሽኑ ላይ ኮንታክት አታደርጓቸውም። ሶ እንደዛ ያስፈልጋል። ግን ለእኔ ቴንኪዩ አሁን የሚሰጣችሁ ቪዲዮ አሁን የምጀምረው ማለት ነው ሁሉንም ዲፓርትመንት ያጠቃላል። ነጻ ነው። የእንግሊዘኛ እንትን አይጠይቅም። ከዲፓርትመንት አጽፋችሁ እንትላላችሁ። ሶ በጣም በብር ቢተመን በጣም ብዙ ብር ነው። ስለዚህ ቴንኪዩ ለማለት እኔን ከፈለጋችሁና ሌላ ብዙ ቪዲዮዎችን ሰርች እያደረግኩ ከዚህ በፊት የነበሩትንም ዳታቤዝን እንትን እያልኩ እያወጣሁ እንትን እንድሰጥ ከፈለጋችሁ ከዚህ በኋላ በኢንቦክስ እንትን አትጠይቁኝም ብዬ አስባለሁ፣ ጓደኞችን ጨምሮ። ለምን ለእያንዳንዱ ሰው እንትን መድረስ ከባድ ነው። ለዚህ ለሁሉም ሰው እንዲደርስ ነው በዚህ የምመጣው። ሶ ለእኔ ቴንኪው እንድትሉ ከፈለጋችሁ ኮመንት አድርጉ፣ ላይክ ሰብስክራይብ አድርጉ። በቃ እንዴ ማለት ቲክቶክ ላይ እኮ የሚሆነው እናውቃለን አይደል እንዴ? ምን ያክል ወይም ቲክቶክ ቢሰሩ ወይም ሌላ ቪዲዮ የሚሰሩ ልጆች እኮ ግን ጠቀሜታው ለ1 ደቂቃ 2 ደቂቃ ስቀን ከዛ በኋላ ህይወታችን በሙሉ እንስቃለን እንዴ? ይሄ ግን ህይወታችን በሙሉ እንድንስቅ ያደርጋል። ማለት ጥሩ ላይፍ እንኖራለን። ጥሩ አይደል እንግዲህ ታውቃላችሁ። እኔ ብቻ ኤኒዌይስ ላይክ አድርጉ፣ እኛም ይጠቅመን እናውቃለን። ሶ ወደ እንትኑ እንሄድ፣ ወደ ቪዲዮ ማለት ነው፣ ወደ ሊንኩ። እሺ አሁን ወስዳችሁ ወደ ዚህ ስኮላርሺፕ ነው። አምና ላይ ተቀብለው የነበረ ፈረንሳይ ውስጥ ነው ያለው። ለምንድነው ይሄን ስኮላርሺፕ የመረጥኩት? ሁሉንም ሰው ያጠቃልላል ማለት ለሁሉም ሰው የሚሆን ስኮላርሺፕ ነው። ብዙ ፊልድ ኦፍ ስተዲ ብዙ አለው ማለት በእኔ ዲፓርትመንት ብቻ ሳይሆን በጣም ብዙ አለው እና እዚህ ጋር አይታችሁ ከሆነ ኬሚስትሪ አለ፣ ኢኮኖሚክስ አለ፣ የኤፍቢ ዘር በሙሉ ማኔጅመንት፣ ኢኮኖሚክስ፣ ቢዝነስ አለ፣ ፊዚክስ፣ ማትስ አለ፣ ባዮሎጂ አለ፣ ጤና አለ፣ ኮምፒውተር ሳይንስ፣ ስፖርት ሳይንስ በቃ ምን የሌለ አለ ብላችሁ ነው? ኤኒዌይስ ቼክ አድርጉት። ብዙ አለው። የመቀበል እድላችሁ በጣም ከፍተኛ ነው። የምር ማወራችሁ በጣም ይቀበላሉ። ወደ 80 ምናምን ተማሪ ይቀበላሉ። በአብዛኛው 80 ምላችሁ በየዲፓርትመንቱ ነው። 80 በየዲፓርትመንቱ ይቀበላሉ። ሶ በጣም አሪፍ ነው። ከየት ነው ያገኘሁት? ከኮመንት እንትኑ ላይ ዲስክሪፕሽን ከታች ያስቀምጣለሁ። ለዛ ነው ኮመንት አድርጉ ምላችሁ። ማለት የሚሰማችሁን ፊድባክ ሰው ይፈልጋል። ለእኔ ይሄን ስኮላርሺፕ ምሰጣችሁ ወይም ይሄን እንትን ጋይድ ማደርጋችሁ በነጻ ነው አይደል እንዴ? ግን ጊዜን እፈልገዋለሁ። ጊዜ አለ። ሶ ለእኔ ቴንኪው እንድትሉ ከፈለጋችሁ ከታች ላይክ አድርጉ። ሰብስክራይብ አልተደረገም ይህ ቻናል እና ሰብስክራይብ አድርጉ፣ ኮመንት አድርጉ። ሶ ከዚህ ትገባላችሁ። ይሄ ዌብሳይት በጣም ወሳኝ ዌብሳይት ነው። ምንድነው ከገባችሁ በኋላ በፊልድ ኦፍ ስተዲ አለ፣ በቦታ አለ፣ በእናንተ ኳሊፊኬሽን ራሱ አሁን አይታችሁ ከሆነ እዚህ ጋር ማስተርስ ፒኤችዲ አለ እና በጣም የሚገርም እንትን አለው። በሀገራት ራሱ አለ። እዚህ ጋር ሆም ብትሄዱ ሆም ላይ እዚህ ጋር ዌብሳይቱን እንዳልኳችሁ ሰጣችኋለሁ። ሶ ከዚህ ከገባችሁ በኋላ ይታያችኋል። በዲግሪ በመጀመሪያ ዲግሪ 101 ይፈልጋሉ። በሰርቲፊኬት 15 ይፈልጋሉ። በኮምፒቲሽን የለም። ዲፕሎማ አለ። ይታያችኋል ብዛቱ። ትሬኒንግ አለ። እያንዳንዱ ነገር አለ። ዴድላይን መጀመሪያ ስኮላርሺፕ አፕላይ ስታደርጉ ብዙ ጊዜ ዴድላይን ቼክ እናደርግ። አሟላዋለሁ አላሟላውም የሚለውንም እንይ። በዛው መስፈርቶችን አሳያችኋለሁ እዚህ ጋር አሁን ያለውን እና ፊልድ ኦፍ ስተዲ አለ። የሌለ የለም። እዚህ ጋር ፊልድ ኦፍ ስተዲ ኦልሞስት ኤቭሪቲንግ ከምር በቃ እሱን እየገባችሁ ክሊክ እያደረጋችሁ እዩት። ይኸው ምን በአግሪካልቸር አለ፣ በኤኒ ፊልድ ኦፍ ስተዲ አለ። ገብቷችኋል? በቃ ባይ ኤኒ ክሊክ ካደረጋችሁ በኋላ ለምሳሌ እኔ በሀገራት ነው። ለምሳሌ ፈረንሳይ ኦኬ፣ ፈረንሳይ ላይ ስንት አለ? 16። ከዛ ውስጥ እኔ የትኛውን ክሊክ አደረኩ? የመጀመሪያው ይሄው ክሊክ አደረኩ። ክሊክ ካደረኩ በኋላ ይሄ ዌብሳይት ይሰጠኛል። ግን እዚህ ጋር አይደለም አሁንም አፕላይ የምናደርገው። መጀመሪያ እናያለን። አፕላይ ከማድረጋችን በፊት ምናሟላው ከሆነ ዴድላይኑ አልፎ ከሆነ
ምን ማሟላት እንዳለብን እያንዳንዱ ነገር ምክንያቱም ይሄ ነው ዋናው ነገር ሶ ይሄ ስኮላርሺፕ እስከ ሜይ 16 ነው 2021 ኦኬ ስለዚህ ጊዜ ያለን ማለት ነው ኦ ናይስ ሶ ስቲል አክቲቭ ነው ማለት ነው ይሄ ዌብሳይት ሶ ይሄን ታነባላችሁ ዲስክሪፕሽን ምን እንትን ማለት እንደሚያሟላ እንደሚያጠቃልል ታያላችሁ ሆስት ኢንስቲትዩሽን የትኛው ተቋም ነው የሚያስተምረው ብዙ ተቋማት አሉ የሚያስተምሩት እኔን ተቀብሎኝ የነበረው የመረጥኩት ይሄኛው ፓሪስ ሰክላ የሚለውን ነበረ ሶ እናንተ ኤኒ መምረጥ ትችላላችሁ አፕሊኬሽኑ በጣም ሾርት ነው የሚገርመው ከዛ ከገባችሁ ታዩታላችሁ ሶ ሌቭል ኦፍ ፊልድ ኦፍ ስተዲ ኦ ማስተርስ ኦኬ ማስተርስ ኤክሴፕት ቮኬሽናል ይላል እዚህ ጋር ስለዚህ ለዚህ ብቻ ነው የምናወራው ለዚህኛው እዛ ጋር ስንገባ ታዩታላችሁ ሶ ታርጌት ነምበር ኦፍ አዋርድስ ስፔሲፋይ አላረጉም ግን እስከ 70 እስከ 80 አካባቢ ምናምን በየዲፓርትመንቱ ይቀበላሉ ስለዚህ በጣም ብዙ ነው የሚከፍሏችሁን ብር አስባችሁታል ይሄው 10,000 በአመት 10,000 ዩሮ በጣም ብዙ ብር ነው እንግዲህ እናንተ ለምታውቁ 2 አመትና 1 አመት ፕሮግራም አላቸው 2 አመቱን ሪከመንድ አደርጋለሁ ምክንያቱም 1 አመቱ በጣም ሊያጨናንቃችሁ ይችላል የ2 አመቱን በአንድ ላይ አድርገውት ስለሆነ በጣም ያጨናንቃችኋል ኤሊጂቢሊቲ ያለ እኔ ይሄው የእውነት ነው ማወራችሁ እኔ እወራረዳለሁ እዚህ ስኮላርሺፕ ላይ ብዙ ሰው ይገባል ግን ኮመንት አድርጉ ፕሊስ የምርና ማወራችሁ በጣም ብዙ ሰው ነው የሚቀበሉት እኛ እንትን የእንግሊዘኛ እንትን ሊጠይቁ ይችላሉ እንግሊዘኛ ያልኳችሁ ቶፍል አይጠይቁም ምንድነው አጥፋችሁ ከዲፓርትመንታችሁ በእንግሊዘኛ ኮርስ መውሰዳችሁ ነው አለቀ በቃ አፕሊኬሽኑ በጣም ቀላል ነው እኔ ካዩዋቸው ስኮላርሺፖች በጣም ቀላሉ ይሄ ነው የምርና ማወራችሁ ሌሎችም ባሳያችሁ ቀናት ብዙ ቀናት ኢሴይ ጽፋችሁ የእንግሊዘኛ እንትን ጠይቀው የጂአርኢ የሚባላል የግራጁዌት ቴስት ወይም ደግሞ የመጀመሪያ ከሆናችሁ ዲግሪ ደግሞ ከሆነ አፕላይ የምታደርጉት ወይም የመጀመሪያ ዲግሪ ከሆነ ያላችሁ እሱ ደግሞ ኤስሲኤቲ የሚባላል ስለዚህ እያንዳንዱ ነገር በጣም አድካሚ ነው የሚሆነው ሶ ከዛ ከመጣችሁ በኋላ ሁሌም ማንኛውም ስኮላርሺፕ ስታዩ ፕሊስ ስቴፑን እንዳትረሱ አሁን ያልኳችሁን እየደጋገማችሁ እዩት ማለት ዝም ብላችሁ ገብታችሁ እንደዚህ አጣሁት ብትሉ አስቸጋሪ ነው የሚሆነው ሶ ምንድነው የምታደርጉት ሁሌም ከከፈታችሁ በኋላ ቅድም እንዳልኳችሁ እንዴት እንደገባው አስታውሱ ከከፈታችሁ በኋላ መጣችሁ ዌብሳይት ሜዳለ እዛ መጣችሁ ክሊክ ማድረግ ከዛ ዌብሳይት ላይ ይሄው ዌብሳይቱን ክሊክ ሶ ዌብሳይቱ ወደ ምን ይወስደኛል ወደዚህ ይወስደኛል ማለት ነው ሶ ይሄን አንብቡት ምን እንዳለ ዴድላይን ምናምን ሁሉ ነገር አለ ኤሊጂቢሊቲ ክራይቴሪያ እያንዳንዱ ነገር አለ እሱን አንብቡት አሁን ያልሄድበትም ከሄዳችሁ በኋላ አድሚሽን ሚላለ ሶ አድሚሽኑ ምን አለ ለመጀመሪያ ዲግሪ ያለ ለማስተርስ ለፒኤችዲ ምናምን እሱን እናንተ ተመርጣላችሁ የምትፈልጉትን ክሊክ እያረጋላችሁ ከዛ በኋላ ቅድም ሳወራችሁ የነበረው የተመጣው ፈረንሳይ ሁለት አይነት ፕሮግራም ነው ያለው የፈረንሳይኛና የእንግሊዘኛ ሶ የእንግሊዘኛ ነው እኛ ምን እንትን ምንለው ፈረንሳይኛ ከተናገራችሁ ትችላላችሁ ግን አብዛኛችን ስለማንችል ማለት ነው ሶ እዛ ጋር መጣችሁ ሶ ቅድም ሰብስክራይብ ማድረግ ያ ማለት ሚዲያውን እንድናሰፋው ከተፈለገ እንደዛ ቢሆን አሪፍ ነው ከዛ ውጭ ግን ያው ዌስት ኦፍ ታይም ነው የሚሆነው ትንሽ ሰዎች እንደምትጠቀሙ አውቃለሁ እናንተንም ለመጥቀም ነው እዚህ ጋር ያለሁት አንዴ ባሳየዋችሁ ብልጥ የሆነ ሰው በትንሹ ይጠቀማል ሶ ኮሜንት ሰብስክራይብ ብዙ ጠብቃለሁ ላይክ ጠብቃለሁ ስለዚህ እሲ አያለው እንግዲህ የሚሆነውን ከዚህ ቪዲዮ በኋላ ያለውን ማለት ነው ሼር አድርጓቸው ለጓደኞቻችሁ ለዛሬ ቻው ሰላም ሁኑ